ጤና ይስጥልኝ። ዶክተር ካሳሁን ደለነ እባላለሁ። የኢዜማ ላስካ መደበኛ ምርጫ ክልል አባል፣ የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባልና የሙያና ሰራተኛ ማህበራት መምሪያ ኃላፊ ነኝ። ዛሬ እዚህ በፊታችሁ የኢዜማ ሁለተኛ መደበኛ ጠቅላላ ጉባኤ ላይ የከፍተኛ አመራሮች ምርጫ ውድድር ስለሆነ ቀርቤያለሁ። የኢዜማን ዓላማ፣ ራዕይ ከግብ ለማድረስ ወደ እናንተ ለመቅረብ እጩ ዋና ጸሐፊ ሆኜ ቀርቤያለሁ። ስለዚህ ይህንን መልእክት የማስተላልፍላችሁ ሰኔ 28 እስከ 29 ለሚከናወነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የሁለተኛ መደበኛ ጉባኤ የጠቅላላ ጉባኤ ተሳታፊ አባላት እና አጠቃላይ የኢዜማ አባላት ያስኩትን ሀሳብ ሰምታችሁ አንብባችሁ እንድትደግፉኝና በእለቱ እንድትመርጡኝ ነው። እኔ ካሳሁን ደለነ ኢዜማ ውስጥ ከዚህ ቀደም ያገለገልኩባቸው በምርጫ ክልሌ ውስጥ በተለያዩ ደረጃ አገልግዬ ለኢትዮጵያ ሕዝብ ተወካዮች ምክር ቤት በእጩነት ቀርቤ በ2013 ዓ.ም ብርቱ ፍክክር አድርጌያለሁ። ከዛም ቀጥሎ በኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ግንኙነት ቋሚ ኮሚቴ ለአጭር ጊዜ አገልግያለሁ። ከህዝብ ግንኙነት ቀጥሎም ደግሞ በድርጅት ጉዳይ ቋሚ ኮሚቴ አባልነት አገልግያለሁ። በድርጅት ጉዳይ ቋሚ ኮሚቴ አባልነት በአመራር ዘመኔ የተለያዩ የኢዜማ ማስተባበሪያ ዞኖችን ከማደራጀት ጀምሮ እስከ ማስተባበር ሰርቻለሁ። ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መደበኛ ጉባኤውን የመጀመሪያውን ባደረገ ጊዜ በዛ ምርጫ ውድድር ወቅት ላይ ከምርጫው በኋላ የፓርቲው ምክትል የድርጅት ጉዳይ ኃላፊ ሆኜ አገልግያለሁ። የኢዜማ የድርጅት ጉዳይ ምክትል ኃላፊ ሆኜ ባገልግልኩ በኋላም ደግሞ በአሁኑ ሰዓት የፓርቲያችን የብሔራዊ ስራ አስፈጻሚ ኮሚቴ አባልና የስራና የሙያና የሰራተኛ ማህበራት መምሪያ ኃላፊ ሆኜ በማገልገል ላይ እገኛለሁ። ዛሬ እዚህ በፊታችሁ እንድትመርጡኝ ስመጣ ዋና ጸሐፊነት ቦታ መስራት እችላለሁ፣ ማገልገል እችላለሁ። የኢዜማን ስራ ከዋና ጽህፈት ቤት ያለውን ነገር ኦፕሬሽናል ታስኩን መወጣት እችላለሁ ብዬ በማመን ነው። ስለዚህ ኢዜማን ስናገለግል ከዚህ በኋላ ላሉ ጊዜዎች አንድ መሪ ቃል እንጠቀማለን። ኢዜማን እንደገና የማደራጀት የመቀስቀስ ኢዜማን እንደገና ተልእኮን የማስፋት በህዝብ እንደገና የማድረስ ስራ መስራት እንችላለን ብዬ አምናለሁ። ስለዚህ ኢዜማን እንደገና ስንል ለብዙ ሰዎች ጥያቄ እንደሚሆን ተስፋ አደርጋለሁ። ምን ማለታችን ነው? ኢዜማን እንደገና ማለት ትልቁ ፓርቲያችን ከምርጫ ክልል ጀምሮ የመጣውን አደረጃጀት ከ2011 በኋላ ያለውን አደረጃጀት ይዘቱን ለማስቀጠል ነው። ይህ ፓርቲ 2011 ላይ ሲመሰረት በነበረው የመዋቅር አደረጃጀት እነሱን በማሻሻል በማጠናከር አዳዲስ በአሁኑ ሰዓት ፓርቲ ወይም ፖለቲካ መስራት በምንችልባቸው ቦታዎች አደረጃጀት ለመስራት ጀምር ነው። ይህ ታዲያ ቀድሞ የነበረውን ለማስቀጠልና አዲስ አደረጃጀቶችን እንደገና ለማዋሃድ ነው። ኢዜማን እንደገና ስንል የምንሄድበትን የፖለቲካ አካሄድ እንደ አንድ ከፍተኛ ወይም የፓርቲው ስራ አስፈጻሚ አመራር ምን መሆን አለበት የሚለውን አቋሜን ላንጸባርቅ ነው። ኢዜማ እንደገና መሰራት፣ እንደገና መደራጀት፣ እንደገና ደግሞ መነቃቃት አለበት። ኢዜማ የኢትዮጵያ ሕዝብ የሚወደው ብቸኛው አድርጎ የሚያየው አብዛኛው ወይም ደግሞ ዘ ሳይለንት ማጆሪቲ የሚባለው ማህበረሰብ በተስፋ የሚጠብቀው የብዙ ታላላቅ አንጋፋ ፖለቲከኞችና የወጣት ፖለቲከኞች ድርጅት መሆኑ ይታወቃል። ከዚህ ጋር ተያይዞ ፓርቲያችን በቀጣይ ተተኪዎችን ለማፍራት በየምርጫ ክልሉም ይሁን በኢዜማ ዋና ቢሮ ባለው አካዳሚ ለሚደረገው ስራ እኛ እንደ አመራር ግንባር ቀደም ድርሻውን ለመውሰድ ኃላፊነቱን ለመቀበል ነው በፊታችሁ የቀረብኩት። ኢዜማን እንደገና ስናደራጅ ወይም ደግሞ ኢዜማን እንደገና ሪብራንድ ስናደርገው ይህን ነገር ምክንያቱ ምንድነው? ሪብራንድ ከማድረግ ጀርባ ያለው ነገር ምንድነው ብለው ለሚጠይቁን ኢዜማን ሪብራንድ ማድረግ ያስፈለገበት ዋነኛው ዓላማ የምንታገልለት የዜግነት ፖለቲካና የማህበራዊ ፍትህ እሳቤን ጉዳይ እንደገና ለማስረጽ ነው። ማህበራዊ ፍትህ በሚደርስባቸው አንዳንድ አገልግሎት ሰጪ ተቋማትና የአገልግሎት ዘርፎች ላይ ህዝባችን እኩል በፍትሃዊነት የሚጠቀምበትን ጥያቄ እንደገና በማንሳት በሁሉም ቦታ ላይ ተደራሽ ፍትሃዊ የትምህርት፣ የጤና፣ የመሰረተ ልማትና ሌሎች የማህበራዊ ፍትህ እሴቶች የሚስተዋሉባቸው ስራዎችን እንደ ሀገር እንዲሰሩ አብረን ለመጠየቅ ነው። ኢዜማን እንደገና የምንልበት ምክንያት ቀጣይ ከፊታችን ካለው 7ኛ ዙር ሀገር አቀፍና ክልል አቀፍ ምርጫዎች ውስጥ ኢዜማ በአዲስ መልኩ ወጥቶ ቅቡልነቱን አሳደገው ከቀድሞ በተሻለ መልኩ ከፍ ብሎ የሚበርበትን መስመር ለመፍጠር ነው። በእርግጥ ልክ ነው። ምርጫ ክልሎቻችን ላይ ያሉትን አንዳንድ ጉድለቶቻችን፣ የጋራ ድክመቶቻችን አርመን በመነጋገር ኢዜማ የምሁራንና በውይይት የሚያምኑ የሀሳብ ሰዎች ቤት መሆኑን ለማሳየት እንደገና ምርጫ ክልሎቻችንም ይሁኑ ሌሎች የምርጫ ወይም ደግሞ የፓርቲ አደረጃጀቶቻችንን እንደገና ወደ ህዝብ ፊት ለማምጣት ይረዳናል በሚል ነው። ማንኛውም ነገር ወደ ህዝብና ወደ ገበያ ሲመጣ
የራሱን ወቅቱን ጠብቆ እድሳት እንደሚያስፈልገው ሁሉ ሪብራንድ መደረግ አለበት። ኢዜማ መታደሱ ለቀጣይ የፖለቲካ ትግል፣ ለዜግነት ፖለቲካ ትግል፣ ለማህበራዊ ፍትህ ትግል ወሳኝ ምዕራፍ ነው። ስለዚህ በቀጣይ ኢዜማን እንደገና ስንል ምን አይነት ነገሮችን ትኩረት አድርገን እንሰራለን? ምን አይነት ማሻሻያዎችን በማድረግ ነው ፓርቲያችንን እንደገና ማምጣት የምንችለው የሚለው ነገር የሁላችን ጥያቄ ነው። ኢዜማን እንደገና ስናሻሽለው የምናደርገው ማሻሻያዎች ከዚህ ቀደም እስከ ዛሬ ድረስ ከያዝናቸው የፖለቲካ አቋሞችና የፖለቲካ ማሻሻያዎች ወይም ደግሞ አሰራሮችን የማድረግ ነገር ነው። እኔ አመራር ሆኜ ጸሐፊ ሆኜ ከተመረጥኩኝ በቀጣይ ግፊት የምናደርገው ኢዜማ የተሻለ እንዲሆን ያሉንን የወሰናቸውን ከዚህ ቀደም የወሰናቸውንም ሆኖ ከወደፊት የምንወሰናቸውን የፖለቲካ ውሳኔዎች፣ ስራዎች እንዴት ይሆናል የሚለውን ከከፍተኛ አመራሩና ከብሔራዊ ስራ አስፈጻሚ ኮሚቴው እንዲሁም ደግሞ ከኢዜማ አባላት ጋር በመነጋገር ሪስትራክቸር አድርገን እንደገና ሪሴት ለማድረግ ሪቢልድ ለማድረግ ስለምናስብ ነው። የኢዜማ ማሻሻያ የፖለቲካ ማሻሻያ ብቻ ሳይሆን እኔ የማስበው በቀጣይ ኢዜማን እንደገና ስንሰራ የመዋቅርና የአደረጃጀት ማሻሻያዎችንም ለማድረግ ግፊት እናደርጋለን። እኔ ላይ የምናደርገው ማሻሻያ ተደራሽነት ማስፋት፣ ጥራት ማሳደግ፣ እንደገናም ደግሞ አዳዲስ አባላትን የመመልመል፣ አዳዲስ አመራሮችን የማብቃት፣ እንደገና አዳዲስ አመራሮችን የማሰልጠን አንዱ ሂደት ነው። ከዚህ ጋር ተያይዞ መዋቅሮቻችን እንደሚታወቀው ከምርጫ ክልል ጀምሮ በዞን ማስተባበሪያ መጥቶ አሁን ላይ ደግሞ በድርጅት ጉዳይ የሚመራ ሁኔታ አለ። ስለዚህ በቀጣይ ደግሞ ለሚጠበቅብን ምርጫ ሰላማዊ ፖለቲካ ይበልጥ ተደራሽ ለመሆን ኢዜማ እንደ ዋና ጽህፈት ቤት ወይም ደግሞ እንደ ዋና ጸሐፊ ማድረግ የምንፈልገው በ12ቱ ክልሎች እና በሁለቱ የከተማ አስተዳደሮች ውስጥ የኢዜማን ቢሮዎችን ወይም አጋዥ ደጋፊ ቢሮዎችን በመክፈት እንደ ጽህፈት ቤት ኃላፊ ክልሉ ያሉትን በቀጥታ ለመደገፍና በጽህፈት ቤት ወይም በዋና ጽህፈት ቤት ስራ አድርገን ለመምራት እንድመቸን ነው። ይህን የምናደርገው ያሉ መዋቅሮችን ይበልጥ ለማጠናከር የሉዓላዊነታቸው የተጠበቁትን የምርጫ ክልሎችን ይበልጥ ለማገዝ ወደ ዞን ማስተባበሪያዎች ለመቅረብ ስላሰብን ነው። የዞን ማስተባበሪያዎችን ሞር በተጠጋን ቁጥር ይበልጥ በተጠጋን ቁጥር ፓርቲያችን ዕለታዊ ስራ እየሰራን አባሎቻችን ትግላቸውና ተልኳቸውን እየተወጡ እንደገናም ደግሞ መዋቅራችን እየተጠናከረ አዳዲስ አመራርና አዳዲስ አባላትን የምናፈራበትን የመዋቅር ማሻሻያ ጭምር ለማድረግ ኢንሻአላህ። በመጨረሻም ኢዜማን እንደገና በምንልበት ጊዜ ምንድነው ማድረግ የምንፈልገው የምንለውን ነገር ቅድም ምክንያቶቹን ለመደርደር ለማስረዳት ሞክሬያለሁ። ትልቁ ነገር ደግሞ እንደ ኢዜማ ማዕከላዊ ቢሮ የጽህፈት ቤት ኃላፊ ወይም እጩ ሆኜ በመቅረቤ ዋና ኃላፊ ከሆንኩኝ ተቋማዊ ቅርጽ የማስያዝ ነው። አንድ የፖለቲካ ፓርቲ ከምዕናብ ወርዶ ከወረቀት ላይ ወርዶ መሬት ላይ ተቋማዊ ቅርጽ እንዲይዝ እንሻለን። ተቋማዊ ቅርጹን ለማስያዝ እያንዳንዱ ከማዕከል ጀምሮ ያለውን የቢሮ አደረጃጀት፣ የፋይል አያያዝ፣ የመረጃ አያያዝ፣ የአቤቱታ አመላለስ እና ሌሎች ምርጫ ክልሎች ጋር የሚደረጉም ሆኑ ከሌሎች ተቋማት ጋር የሚደረገውን ኢንጌጅመንት ወይም ደግሞ የእርስ በርስ ግንኙነት በትብብርም በፉክክርም የሚደረጉትን በተቋማዊ ቅርጽ መልክ ለማስያዝ እንሻለን። ተቋማዊነትን የምናረጋግጥለት ይህ የዋና ቢሮ ብቻ ሳይሆን በቀጣይ ወደ ዞን ማስተባበሪያዎች ወይም ወደ ምርጫ ክልሎች የቀረበ የአጋዥ ጽህፈት ቤትም ጭምር በመክፈት ነው። ክቡራንና ክቡራት የኢዜማ አባላት፣ የኢዜማ ሁለተኛ መደበኛ ጠቅላላ ጉባኤ ተሳታፊ መራጮች፣ በፊታችሁ ቆሜ የኢዜማ ዋና ጸሐፊ እንዲሆን እንድትመርጡኝ ስጠይቃችሁ ከዚህ በኋላ ለምኖረው የፓርቲያችን የውስጥ ስራ ኦፕሬሽናል ታስክ ጉዳይ ላይ ኃላፊነቱን ለመቀበል ነው። ታዲያ ይህንን በምናደርግበት የሁላችን ቁርጠኝነት እንደሚጠይቅ በማመን የአባላት እና የአመራሮችን ቁርጠኝነት ለማሳደግ ከዚህም ጋር ተያይዞ ደግሞ በውስጣችንም ይሁን ከሌሎች ጋር ያለንን ውጥረት ለማርገብ እንደገናም ደግሞ የኢዜማ እሴቶች፣ የማህበራዊ ፍትህ ጥያቄዎች እየጎሉ እንዲሄድ ለማድረግ ነው። ዛሬ በእናንተ ፊት ሆኜ እጩ ዋና ጸሐፊ ሆኜ ቀርቤ በጸሐፊነት እንድትመርጡኝ ስጠይቃችሁ እስከ ዛሬ ድረስ በፓርቲያችን በፖለቲካ ትግላችን ከምርጫ ክልል ጀምሮ እስከ ብሔራዊ ስራ አስፈጻሚ ድረስ ከጎኔ ለነበራችሁ፣ ላገዛችሁኝ፣ ለመከራችሁኝ እንዲሁም ደግሞ በርታ ላላችሁኝ ሁሉ ምስጋናዬን ማቅረብ እወዳለሁ። እንዳትሳሳቱ፣ በምርጫው ዕለት ለዋና ጸሐፊነት ከሚቀርቡ እጩዎች ውስጥ ዶክተር ካሳሁን ደለለ በሚለው ላይ ምልክት በማድረግ ኢዜማን እንደገና እንድንሰራ እጠይቃችኋለሁ። አመሰግናለሁ።